በአርሰናል ማሳካት የሚፈልገው ገና ብዙ ነገር አለኝ ሲሉ ሚኬል አርቴታ ተናገሩ። የአርሰናሉ አሰልጣኝ ሚኬል አርቴታ በአሁኑ ሰዓት ውሌን ለማራዘም ንግግር ላይ አይደለሁም ብለዋል። ስለ ውል ማራዘም የተጠየቁት አርቴታ አዲስ ዜና የለም፣ ትኩረታችን ዓመቱን ሙሉ በጥሩ ሁኔታ ማጠናቀቅ ላይ ነው ብለዋል። በአርሰናል ለመቀጠል ቁርጠኛ ነኝ የሚሉት አርቴታ እዚህ ደስተኛ ነኝ፣ ቤተሰብም ደስተኛ ነው ሲሉ ገልጸዋል። በአርሰናል ማሳካት የምፈልገው ብዙ ዓላማና ምኞት አለኝ። አሁን ነገሮች ጥሩ እየሄዱልን ነው፣ በጥሩ ደረጃ ላይ ነን ሲሉ ሚኬል አርቴታ ተናግረዋል። ሊያም ሮሲኒየር ማንቸስተር ሲቲን ማሸነፍ እንችላለን አሉ። የቼልሲው አሰልጣኝ ሊያም ሮሲኒየር ከእሁዱ የማንቸስተር ሲቲ ጨዋታ በፊት አስተያየታቸውን ሰጥተዋል። ሊያም ሮሲኒየር ለፔፕ ጋርዲዮላ ትልቅ ክብር አለኝ፣ እሱ ሁሉንም ሰው አነሳስቷል፣ እሱ የማይታመን አሰልጣኝ ነው። ነገር ግን ቡድኔ እሁድ በማንቸስተር ሲቲ ጨዋታ ምን ማድረግ እንደሚችል እንዲያሳይ እፈልጋለሁ። ሁሉም ጨዋታዎች በጣም አስቸጋሪ ናቸው። እሁድ ከባድ ፈተና እንደሚሆን እናውቃለን፣ ነገር ግን በጉጉት እንጠብቀዋለን። ማንቸስተር ሲቲን ማሸነፍ እንችላለን ሲሉ ተናግረዋል።